በተመለከተ ኢሳይያስ 6 ላይ ኦዚያ በሞተበት ዓመት ነው ፐርፐዝሊ ነው የተነገረ ይሄ ቃል ፊ ሰናት ወፋት ኦዚያ መሊክ አራአይቱ ሰይድ ጃለሱ አለል ኩርሲ ኦዚያን በሞተበት ዓመት ጌታዬን በዘርፋፋ ቀሚሱ እግዚአብሔርን በዘርፋፋ ቀሚሱ ከፍ ባለ ዙፋኑ ላይ አየሁት ይላል። አንደኛ ይሄን ያለበት ምክንያት አለው። ኦዚያንን ንግስናውን ፈርቶ ከመገሰጽ ኢሳይያስ ዝም ብሎ ስለነበረ የኔ ንግስና ስማት አልፈነች አንተ የፈራው ኦዚያን ያልገሰጽከው ልጠን ብሎ ሲገባ በለምጽ ሲመታ ዝም ያልከው ኦዚያን ንግስናው አለፈ ሞተ ብሎ በዛው ዓመት እግዚአብሔር ንግስና ያልፈም ሲል ይሄ ለልጁ ለወልድ ለኢየሱስ ክርስቶስም ይፈታል። ቃለ ረቡ ለረቢ እጅልስ አን የሚኒ ጌታ ጌታዬን ጠላቶችን ለእግርህ መረገጫ እስካደርግ ድረስ በቀኝ ተቀመጥ አለው የሚለው ጋር ስለሚያዝ ማለት ነው። ስለዚህ አምላክ ነው ወይስ አላህ ነው ወይስ እግዚአብሔር ነው ነብያት የሰበኩት ከተባለ ጨዋታው ስለ አካላት ነው። ምክንያቱ ተምጣለው ምንድነው የአምላክ አንድነት አጨቃጭቆን ያቃልኛና ሙስሊሞችን የአካል ሶስትነት ግን ያባላናል። እኛን እኮ እዚህ ያበቃን እኮ እኛና ሙስሊሞችን የአካል ሶስትነት ነው የአካል ሶስትነት ነው እንጂ የአምላክ አንድነቱ ላይ እኮ ማንንም አይጣላም። ሶስትነቱ ላይ ግን እንጣላለን። ስለዚህ ነብያት የሰበኩት አምላክ ያህዌ ነው ይሄ አላህ ነው ብለው አላህ ያህዌ ነው ብለው ሲጀመር አያምኑም አብዛኞቹ። ነገር ግን ሁሱ እንደዛ ብሎ አምኗል። እንደዛ ብሎ ካመነ የግድ የእግዚአብሔርን ሶስትነት መቀበል አለበት። የግድ ማለት ነው። ብሉይ ኪዳን ላይ ነው አይደል የገባው? እሺ ኦልድ ቴስተመንት ላይ ከገባ መዝሙረ ዳዊት 110 ለምን አላነበበውም? ጌታ ጌታዬን ጠላቶችህን ለእግርህ መረገጫ እስካደርግ ድረስ በቀኝ ተቀመጥ ማቴዎስ 22:42 እስከ 46 ለምን አላነበበውም? ጌታ ጌታዬን የሚለው ትንቢቱ መፈጸሙ ለክርስቶስን ለምን አላነበበው? የግድ ማለት ነው። የነብያት አምላክ የኛ አላህ ነው ካሉ ወይንም መጽሐፍ ቅዱስ ላይ ገብተው መስረጃ እስካመጡ ድረስ የአምላክ ሶስት አካላት እንዳሉት መቀበል አለባቸው። ከቃላት ደረጃ እስልምና ከመምጣቱ በፊት ኢንሳይክሎፒዲያ ኦፍ ክርስቲያኒቲ 2001 ፔጅ 101 ላይ ብትሄዱ ቅድመ እስልምና የነበሩ አይሁድ ክርስቲያኖች አረበኛ ቋንቋ የሚናገሩ ጌታቸውን አላህ ብለው ይጠሩት ነበር ይላል። አላህ ማለት አምላክ ማለት ነው። ኢላህል ማዕቡድ ነው የሚመለክ አምላክ ማለት ነው። ምንም ሌላ ሚኒንግ የለውም። ምንም አትገጋጥበት አምላክ ማለት ነው። ስለዚህ አላህ የሚለው አረበኛው ባይብል ላይ ፊልበዲ خلق الله السماوات والارض የሚላል በመጀመሪያ ያለ ሰማይና ምድር በ8ኛው 9 ክፍለ ዘመን ላይ ነው እስልምና ፖሊሲውን ሁሉ ነው የሚጭንብህ አሜን ብለህ ስትቀበለው። ስለዚህ ግብጽ የራሷ የነበረትን የኮፕት ቋንቋ ተናጋሪ ጥንታዊ ቋንቋን እስልምና ሲጫናት ቀጥታ ህዝቡ ሁሉ ወደ አረበኛ ሲመለስ አረበኛ እየተጫነው ሲሄድ እስልምናው እየረገጠው ሲመጣ ቀጥታ አረበኛ ወደ ምን ተተረጎመ? ወደ ፉስሃ አረበኛ ተተረጎመ ማለት ነው። ስለዚህ እግዚአብሔር የሚለውን አላህ ብለው ተረጎሙት። አለቀ። ይሄ ነው በቃ ተርጉሞታል። አላህ ማለት አምላክ ማለት ነው። ዮሐንስ 1:1 ላይ ሎጎስ አልመሲህ ከሊማቱላህ ብለው ነው ራሱ ሲጀምሩ ከላይ መግለጫው ከላይ ርዕሱን ምንድነው ያሉት? ሎጎስ ያላህ ሎጎስ የእግዚአብሔር የአላህ ቃል ብለው ፊልበዲ ካንል ከሊማ ወልከሊማቱ ካን ኢንደላህ ወካነል ከሊማ አላህ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም ወካነል ከሊማ ማን ነው? አላህ ነበር። አለቀ። ስለዚህ መሲሁ አላህ ተብሏል። ዮሐንስ 1:1 ላይ ስላሴ ሆኗል ማለት ነው። አላህን ስላሴ አድርገን እንቀበለው። ምክንያቱም መሲሁ አን የቀጅእቱኩም ቢአያሚ ረቢኩም እኔ ከጌታችሁ በተአምር መጣሁ ብሏል ሱራ 3:49 ላይ። ይህ መሲሁ እኔ በእነሱ መካከል ሳለሁ የነሱ ተጠባባቂ ነበርኩ፣ እኔም ባሞት ከጊዜ አንተ የነሱ ተጠባባቂ ተከታታይ ነበርክ ብሎ በሱራ 5 ቁጥር 117 ላይ ከአላህ ጋር ያለውን ኦቶሪቲ አንድ ስልጣን ገልጿል መሲሁ። ሱረቱ ማኢዳ ቁጥር 117 ላይ እኔ በእነሱ መካከል ሳለሁ መስካሪ ተቆጣጣሪ ነበርኩ፣ እኔ ስሞት ግን አንተ በእነሱ ላይ መስካሪ ተቆጣጣሪ ነህ ብሎ አላህን ገልጾታል። መሲሁ የአላህ ሎጎስ ነው። የአላህ ሎጎስ የአላህ ቃል የአላህ ከሊማ ነው። አለቀ። ይሄ መታመን አለበት። ቁርአን 471 እንዳለው ማለት ነው መሲሁ የአላህ ቃል ነው ብሏል። ስለዚህ ስላሴን መቀበል አለበት ነው እሱ። ነገ ተጠንቆ አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ እንደሚል አናውቅም። ቅዱስ ብሎ እንደሚያመሰግን ተስፋ እናደርጋለን። ስለዚህ ወገኖች ቁርአንን በደንብ እናንብብ፣ ሙስሊሞችም እናንብብ። እኛ የአካላት ችግር ነው ያለብን፣ እግዚአብሔር በአካል ሶስት ነው ብለን ነው የምናምነው።